ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች። ሰሚት 72 ላይ ከዚህ በፊት ቪዲዮዎች ሰርተን ነበረ፣ ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን። አሁን ላይ ደግሞ 200 ካሬ ሙሉ በሙሉ ያለቀ የተናጠል ዲጂታል ካርታ የወጣለት ወዲያውኑ ስም ልታዞሩበት የምትችሉት የመኖሪያ አፓርታማ እንግዲህ በሰሚት 72 ላይ ይዘናችሁ መጥተናል። እንግዲህ ይሄ ቤት በፍሎር 5 ቤት የያዘ ነው። እንደምትመለከቱት 3 ቤት በዛኛው በኩል አንድ ሊፍት እና አንድ ደረጃን ይጋራሉ ማለት ነው። ሁለቱ ቤቶች ደግሞ በዚህኛው በኩል አንድ ሊፍትና አንድ ደረጃን ይጋራሉ ማለት ነው። ግንባታው ሙሉ በሙሉ ተጠናቆ ሰው እንግዲህ እንደምትመለከቱት ገብቶ እየኖረበት ያለ ህንፃ ነው ማለት ነው። አሁን የምገኘው 5ኛ ላይ ነው። እንግዲህ 501 የመኖሪያ አፓርታማ ነው ማለት ነው። ማስጎብኛችሁ 200 ካሬ እጅግ ዘመናዊ የሆነ የመኖሪያ አፓርታማ ነው ማለት ነው። እንግዲህ እንደምትመለከቱት እንግዲህ እንደገባን ይሄኛውን እይታ ይቀበለናል ማለት ነው። ቤቱ ሙሉ በሙሉ የተጠናቀቀ ቁምሳጥን፣ ኪችን ካቢኔት የተገጠመለት ነው ማለት ነው። እጅግ ዘመናዊ የሆነ የመኖሪያ አፓርታማ በሰሚት 72 ላይ የሚገኘው ማለት ነው። እንግዲህ ሳሎናችን ይሄ ነው። በጣም ቆንጆ የሆነ ስፋት አለው ማለት ነው። እንደምትመለከቱት ለዳይኒንግ ማስቀመጫ፣ ሆም ባር ለማዘጋጃ እንዲሁም ደግሞ ሶፋችንን፣ ቲቪያችንን፣ ሴታፓችንን ለማስተካከል በጣም ቆንጆ ተደርጎ የተሰራ ዲዛይን የተደረገ የመኖሪያ አፓርታማ ነው ማለት ነው። በፊት ለፊት በኩል ይሄ ባልከኒ ነው። ቆንጆ የፀሐይ ብርሃንና ቪውን በዛው ላስጎብኛችሁ። ይሄ ወደ አራብሳ መስመር የሚያሳየው ነው ማለት ነው። እንግዲህ በምትመለከቱት መልኩ የተወሰነ ድምፅ አለ። ይሄ ድምፅ የከርሰ ምድር ውሃው በመውጣት ላይ ስላለ ነው። እሱም በዛኛው በኩል አሳያችኋለሁ ማለት ነው። የከርሰ ምድር ውሃ በምን ያህል ፍጥነት እየወጣ እንደሆነ እንዲሁም ደግሞ ይሄ ቤት በካሬ በ90 እንዲሁም ደግሞ ቆንጆ የሆነ እይታ አለው። ይሄ እንደምትመለከቱት በጣም ቆንጆ የሆነ እይታ አለው። ባልከን ያለን ማለት ነው እዚህ ጋር። ይሄ እንግዲህ እንደፈለግነው እቃችንን ልናስቀምጥበት የምንችለው እዛ ጋር ሆም ባር ነገር ቀለል ያለ ነገር ልናዘጋጅበት የምንችለው እንደ ፍላጎታችን ልናደርገው የምንችለው ዘመናዊ የሆነ የመኖሪያ አፓርታማ ነው ማለት ነው። እንግዲህ ይህን ቤት እስቲ ሌላውን ክፍሎቹን ሙሉ በሙሉ ላስጎብኛችሁ። በዚህ በኩል ሆነን ሳሎኑን እንየው። ይሄ ለዳይኒንግ የተዘጋጀ ቦታ ነው። ራሱን የቻለ የዳይኒንግ ቦታ ነው። እዚህ ጋር ሶፋችንን ልናስቀምጥበት የምንችለው ቦታ ነው ማለት ነው። እስቲ ሌሎቹን ክፍሎች እንያቸው። ይሄኛው ኪችናችን ነው። እስቲ ኪችናችን የራሱ የሆነ ኪችን ካቢኔት ከቆንጆ ማቴሪያል የተሰራ ኪችን ካቢኔት ይኖረናል ማለት ነው። ይሄን በምትመለከቱት መልኩ ነው አጠናቀን የምናስረክበው ማለት ነው። ይሄ ራሱ ቤቱ አለ። አሁን ላይ ሙሉ በሙሉ የተጠናቀቀ ስለሆነ ወዲያውኑ ነው 50% እንደከፈላችሁ ቤቱን ልትረከቡት የምትችሉት ማለት ነው። ያው ሁሉም ነገሩ አልቆለታል ማለት ነው። አሁን ላይ 2 ታንከር አለው እስከዛው ድረስ ማለት ነው። የከርሰ ምድሩ እስኪያልቅ ድረስ የከርሰ ምድሩ ሊያልቅ አንድ 15 ቀን ብቻ ነው የሚቀረው። ፍሪጃችን ማስቀመጫ፣ የኦቨን ማስቀመጫ፣ የምጣድ ማስቀመጫ ሙሉ በሙሉ የተዘጋጀለት ነው ማለት ነው። በምትመለከቱት መልኩ ሴታፑን ሁሉም ነገሩን ሰርተዋል። እዚህ ጋርም ቦይለር መግጠሚያ ያለ። በዚህ በኩል ደግሞ የልብስ ማጠቢያ ቤታችን እናገኛለን። ይሄኛው ልብስ ማጠቢያ ሩማችን ነው። ራሱን የቻለ ላውንድሪ ሩም ነው ማለት ነው። ብዙ ጊዜ አልተለመደም በአፓርትመንቶች ላይ። እንግዲህ ይሄ ራሱን የቻለ ልብስ ማጠቢያ ቦታችን ነው። ይሄኛው ውሃ የምንቀበልበት፣ ውሃ የምናስወግድበት እንዲሁም ደግሞ ኃይል የምናገኝበት ቦታ ነው ማለት ነው። ይሄኛው የአጋዥ መኝታ ቤት ነው። የአጋዥ መኝታ ቤት ነው። ሜዲስሩሙ እንግዲህ በጣም ቆንጆ ስፋት አለው። ያው አልጋ ላይ ያዘረጋ የሚችል ስፋት አለው ማለት ነው። በምትመለከቱት መልኩ ሜዲስሩም አለው። ይሄኛው ደግሞ ስቶር ነው። እዚህ ጋር ስቶር እናገኛለን። ይሄኛው ስቶር ነው። ልክ በዚህ በኩል ስንወጣ ሳሎናችን ነው ማለት ነው። ወደ ኪችን 2 መግቢያ ይኖረዋል ማለት ነው። ስራም ለመስራት አቅላይ ነው ማለት ነው የሚሆነው ይሄኛው ቤት። በምትመለከቱት መልኩ እንግዲህ ዲዛይን የተደረገ የመኖሪያ አፓርታማ ነው ማለት ነው። እንግዲህ ሌሎቹን ክፍሎች ደግሞ እንያቸው። ማስተር ቤድሩሙ ቅድሚያ እንየው። ማስተር ቤድሩሙ እንግዲህ እንደዚህ ይህንን የመሰለ ስፋት ያለው ማስተር ቤድሩም ነው። ቁምሳጥኑ በጣም ትልቅ ነው። ያው ከቤቱም ከክፍሉም አንጻር በጣም ትልቅ ቁምሳጥኑ የተገጠመለት እንደምትመለከቱት ነው። ስፋቱ እዚህ ጋር ሙሉ ላስጎብኛችሁ። ይሄ እንግዲህ ማስተር ቤድሩሙ ነው። ቆንጆ የፀሐይ ብርሃን፣ ይሄኛው የጠዋት ፀሐይ የሚያገኝ ቤት ነው ማለት ነው። የራሱ ሻወር ሽንት ቤት አለው። ማስተር ቤድሩሙ የራሱ ሻወር ሽንት ቤት አለው። በተጨማሪም ኪንግ ቤድ ሳይዝ ሊይዝ የሚችላል 2 ሜትር አልጋ ድረስ በደንብ አድርጎ መያዝ ይችላል ማለት ነው።
ያው ከዚህ እንደወጣ ይሄኛው ኮሊደር እናገኛለን። ኮሊደሩን በምትመለከቱ መልኩ 60 ሳንቲ ያለው በጣም ሰፊ ነው። እዚህ ጋር የእጅ መታጠቢያ እንግዳ ሲመጣ እጅ መታጠቢያ የሚሆን ቦታ ይሄኛው በራሳችን የሚገጠም ነው ማለት ነው። እዚህኛው ክፍል ይሄኛው ትንሹ የመጨረሻ የሚባለው የልጆች መኝታ ቤት ነው። የልጆች መኝታ ቤት አንድ አልጋ ይይዛል። እስከ ሜትር ከ20 አልጋ ድረስ ይይዛል። የራሱ ቁምሳጥን ተገጥሞለታል። በቂ የፀሐይ ብርሃን የጠዋት ፀሐይ የሚያገኝ ቤት ነው ማለት ነው። ይሄኛው ኮመን ባዝሩም ነው ለእንግዶች፣ እንዲሁም ደግሞ ሁለቱ መኝታ ቤቶች የሚጠቀሙበት የጋራ ሻወር ሽንት ቤታቸው ነው ማለት ነው። እንግዲህ በምትመለከቱ ቤቱ በምንም የሚጨናነቅ አይደለም። ራሱን የቻለ ቦታ አለው ማለት ነው። ይሄኛው ሶስተኛው የልጆች መኝታ ቤት በጣም ሰፊ ነው። ይሄኛው 2 አልጋ ይይዛል። 2 አልጋ በደንብ አድርጎ ይይዛል። ያው እንግዲህ ቅድምም ደግሞ እያልኳቸው የነበረው የከርሰ ምድር ውሃውን በዚህ በኩል ላሳያችሁ። ይሄ እንግዲህ የከርሰ ምድር ውሃው ተሰርቶ ሊያልቅ በጣም ውስን ቀን ነው የቀረው፣ ሁሉ ሊያልቅ ማለት ነው። እንግዲህ ቁም ሳጥንም ገጥመናል ማለት ነው ለዚህ ለልጆች መኝታ ቤት። የልጆች መኝታ ቤቱ እንግዲህ ይሄ ነው ስፋቱ። ሳጥኑ ቦታ ይሄ ነው። ሙሉ በሙሉ ተጠናቋል ማለት ነው። ይሄ ቤት እናንተ 50% እንደከፈላችሁ ወዲያውኑ ቁልፍ የምትረከቡበት ሁኔታ አመቻችተን ይዘን መጥተናል። በካሬ በ95,000 ብር ብቻ ነው እየሸጥን ያለን። ይሄ ቤት የተናጠል ዲጂታል ካርታ ያለው እንዲሁም ደግሞ ባንክ ብድር ማመቻቸት ለምትችሉ በራሳችሁ በኩል ተቀባይነት አለው ማለት ነው። ዲጂታል ካርታ ስላለው እንግዲህ ይህን ቤት በአካል መታችሁ ብታዩት ሞር የምትወዱት አይነት ቤት ነው። ዲዛይኑም፣ አቀማመጡም፣ ቦታ ያለበትም ድምፅ አይረብሽም። በአጠቃላይ ሙሉ በሙሉ የተዋጣለት ቤት ልንለው እንችላለን ማለት ነው። እንግዲህ ይህን ቤት መታችሁ በአካል ለማየትና ለመግዛት በ0911 10 35 62 ይደውሉልን። አሊያም ደግሞ ዋትሳፕ ላይ ቴሌግራም ላይ ልታገኙን ትችላላችሁ። የቴሌግራም ዩዘሬን አስቀምጥላችኋለሁ ከታች። እንዲሁም ደግሞ የሌሎችንም ቤቶች የምትፈልጉ በግንባታ ላይ ያሉ እየተገነቡ ያሉ ወይም ደግሞ ግንባታቸው ላይ ያልቅ ያለ የምትፈልጉ ሰዎች በመሀል ከተማም ይኖረናል ማለት ነው። ይደውሉልን። አመሰግናለሁ።